ኢየሱስ የሞተ ቀን፣ ደሙ የፈሰሰ ቀን፣ እርቃኑን ነው ሰቀሉት የሚለው መጽሐፍ። አልበቃ ብሏቸው ጦር ይዘው መጥተው ጎኑን ደምና ውሃ ከውስጥ ወጣ። ሰውነቱ ላይ ያለ ደም በሙሉ ፈሶ አለቀ አይደል? ተጠማው ያለ እኮ ፈሳሽ አለቀ ከሰውነቱ። ጌታ ኢየሱስ ክርስቶስ ምንም አይነት ኃይል አልተጠቀመም። ለመውረድ ጥረት አላረገም። አዲሱ ኪዳን የሚመረቀው የሚከፈተው እዛ ጋር ነው። በክርስቶስ ውርደት በፈሰሰ ደም በተደረገ መስዋዕትነት አዲሱ ኪዳን ይከፈታል። የኮርማ ደም አይደለም፣ የጠቦት ደም አይደለም፣ የበግ ደም አይደለም። ታዲያ የራሱ ደም ይሄንን ደም ይዞ ይገባል በእግዚአብሔር ፊት መስዋዕት ሆኖ የሚቀርበው መስዋዕት አቅራቢም ሆኖ የሚነሳው ሊቀ ካህናችን ኢየሱስ